ወደ እመቤታችን ስንመጣ የእመቤታችን ጉዳይ በተፈጥሮ ሕግ የሚዳኝ አይደለም። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። የድንግል ማርያም ልዩነት እንድትመረጥ ሆና ስለተገኘች ነው የተመረጠችው። የኔታ ከደረስኩ በኋላ አንድ በጣም ደስ የሚል ምስጢር ሰምቻለሁ። ዛፍ ከተቆረጠ በኋላ አይደለም የማይነቅዝ መሆኑ የሚታወቀው። ይሄ በጣም 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 ከባድ ንግግር ነውና ቃለ ሕይወት ያሰማልን። እቃ የምታጥቡት ልትበሉ ስትሉ ነው ወይስ አጥባችሁ ታስቀምጡታላችሁ? ይሄ ወንደላጤዎቹን አይመለከትም። ወንደላጤዎቹ ሪሳይክል እንደምታረጉ ነው የምናውቀው። ግን እቃ የሚታጠበው ሊበላ ሲል ነው ወይስ ታጥቦ ይቀመጣል? በቃ እመቤታችን ልክ ሊጸነስ ሲል መጥቶ አነጻት ማለት ሊበላ ሲል አጠበው ሳህኑን የሚል የወንደላጤ አስተሳሰብ ነው። ሰማይ ምድር ቢገለባበት እመቤታችን መርገም አለባት ብለን አናምንም። ታቦቱ የማይነቅዝ የሚሆነው ለታቦትነት ተብሎ ሲቆረጥ ያ 10ሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው? ከመቼ ጀምሮ ነው? አንዳንዴ ሚዲያ ሰማለሁና ጥንተ አብሶ የሚል ቃል የለም ያመጣው ኦገስቲን ወይም ደግሞ አውግስጢኖስ ነው ሲባል ሰማለው። ስህተት ነው። በድርሳነ ዮሐንስ አፈወርቅ ላይ ቃሉ ተጽፎ ይገኛል። ዮሐንስ አፈወርቅ እንዲህ ብሎ ነው የሚጠቅሰው በድርሳኑ ላይ ሶበሰ መጻ እግዚእነ በጥንተ አብሶ፣ ጌታችን ኢየሱስ ክርስቶስ ሰው የሆነው በጥንተ አብሶ ወይም ደግሞ በመጀመሪያዎቹ በአዳምና በሔዋን ኃጢአት ብቻ ቢሆን ኖሮ እሚኮነ ሞቱ በይነቤዛ ብዙሃን ለሁሉም ለልጆቻቸው ሁሉ ባልሆነ ነበረ። ማለትም አዳምና ሔዋንን ብቻ ከሲኦል አውጥቶ በቀረ ነበር፣ እኛን ባላዳነንም ነበር። ወደ እመቤታችን ስንመጣ የእመቤታችን ጉዳይ ክርስቲያኖች በተፈጥሮ ሕግ የሚዳኝ አይደለም። አሁን ብዙ ጊዜ ለምን እንዴት የምንለው ነገረ ማርያምን በባዮሎጂ እየመዘኑት መሰለኝ ሰዎች። እንደዛ አይደለም። የነገረ ማርያም ጉዳይ በሰው ሕሊና የሚታወቅና የሚመረመር አይደለም። ሞትን ትሞታላችሁ የሚለው ቃል ስላልተለወጠ ቤዛ ስላላገኘ ሁሉም ሰው ኃጢአተኛ ሆኗል። አንዲት ሴት ግን ብቻዋን ንጽሕት ሆናለች። ምንድነው ግን እሷን ከሴቶች ሁሉ የሚለያት? አንዳንድ ሰዎች እዚህ ጋር እንግዲህ ግራ የሚጋቡት አምላክ ከመረጣት ማንኛዋ ሴት ክርስቶስን ለመውለድ አትችልም ነበር እንዴ? ማንም ሴት እኮ ከተመረጠች ክርስቶስን ለመውለድ ትችላለች ከተመረጠች። የድንግል ማርያም ልዩነት እንድትመረጥ ሆና ስለተገኘች ነው የተመረጠችው። እና ሊቃውንቱ ቀለል ባለ ቋንቋ ሲገልጡት ድንግል ማርያም አምላክን የወለደችው ተወዳድራ አይደለም ተመርጣ ነው ይላሉ። ምን ብላ አይደለም? የሚወዳደርም የለማ በዚያ መስፈርት የሚታጨልም። እመቤታችን ድንግል ማርያምን ደግሞ ከእናቷ ማህፀን ጀምሮ ለንጽህና ለቅድስና ብቁ የሆነች ሴት መሆኗን አውቆ ጠበቃት። ከምን ጠበቃት? ከኃጢአት። ይቻላል የሚለውን ራሷ እመቤታችን ጠይቃ ነበረ። ይቻላል የሚል ማለት ቅዱስ ገብርኤል ከሶስቱ ቅዱስ አንዱን ተወልጃለች ሲላት መቼም ያለችውን ታውቃላችሁ። ፎኑ ከጉነን ዲዝንቱን ዘያምር በሴ ወንድ ሳላውቅ ይሄ ነገር እንደምን ይሆናል ስትለው ምንም ሌላ ማብራሪያ አላመጣም። ለእግዚአብሔር ምንድነው ያለው? በቃ እንግዲህ ምን እንበል? ለእሱ ያለውን ነው እኛ የምንለው። ከማህፀን ጀምሮ እናቱ ድንግል ማርያምን በንጽህና በቅድስና መጠበቅ ለእግዚአብሔር ይቻለዋል አይቻለው? አንዳንድ ሰዎች እዚህ ጋር ቅዱስ ገብርኤል ሲያበስራት ነው የነጻችው የሚሉ ደግሞ አሉ። ታቦቱ የማይነቅዝ እንጨት ነው። ለሙሴ ሲታዘዝ የማይበላሽ የማይበሰብስ እንጨት ነው። እናንተ ራሱ ዝም ብላችሁ ስታስቡት ትመልሱን ጥያቄ ልጠይቃችሁ እስኪ። ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ተብሎ ሲቆረጥ ያ 10ሩ የሙሴ ሕግ ሲጻፍበት ነው ወይስ ጥንት ሲበቅል ጀምሮ ነው በጣም ጠንካራ የማይነቅዝ የማይበላሽ የሚሆነው? ከመቼ ጀምሮ ነው እስኪ? ስለዚህ እመቤታችን ከእናቷ ማህፀን ጀምሮ ከአዳምም አብራ ገና አዳም ሲበድል ያልበደለ ባህሪውን ይዛ የመጣች ወይም ደግሞ ከአዳም ተገኝታ ከበደለው አዳም ያልበደለ ሆና ገና ከጥንት የተጠበቀች ናት። ታቦቱ የማይነቅዝ የሚሆነው ሸምሸር ሰጢር የምንለው በእኛ ሊቃውንት እንደዛ የሚሉት
ያ ደግሞ በብሉይ ኪዳኑ የግራር እንጨት እየተባለ የሚጠራው እሱ የማይነቅዝ የሚሆነው ገና ሲበቅል ነው እንጂ አንተ ለታቦት እንጨት ነህ ተብሎ ከተጠረበ ቃሉ ከተጻፈበት በኋላ አይደለም ጠንካራ የሚሆነው። የተለየ የሚሆነው ገና አበቃቀሉ ላይ ነው። ሲበቅል ጀምሮ ጠንካራ ነው። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል መጥቶ እንደው ከሶስቱ ቅዱስ አንዱ ቅዱስ ተወልጃለሽ አንቺ የተባረክሽ ሲላት አይደለም ቅድስናው የሚጀምረው ገና ከጥንት ጀምሮ ነው። ዮሐንስ አፈወርቅ ይሄንን ሲያብራራ ሃይማኖተ አበው ላይም በቅርቡ ታገኙታላችሁ። ወሶበረ ከበ ስጋሃ ቅዱሰ ወነፍሳ ንጽሕተ ፈጠረ ሎቱ ሕያው መቅደሰ በመንፈስ ቅዱስ። ንጹህ የሆነ ስጋዋን ቅዱስ የሆነ ነፍሷን ባገኘ ጊዜ ተዋሃደው ማለት ነው። ባጭር ቃል አያችሁ፣ ንጹህ ቅዱስ ሆኖ ሲያገኘው እሱ ከመጣ በኋላ ቅዱስ ሳይሆን ንጹህ ቅዱስ ሆኖ ገና ከጥንት ጀምሮ ቅዱስ አድርጎት ጠብቆት ሲያገኘው ተዋህደ ይላል። ስለዚህ ቅድስት ድንግል ማርያም የአዳም ጥንተ በደል ድንግል ማርያም ላይ ፈጽሞ አልደረሰም። ይሄንን እግዚአብሔር አደረገው። በቃ ምን ይደረግ እንግዲህ። እግዚአብሔር አይችልም ከሆነ እሱ ሌላ ጥያቄ ነው።